ፋሽን ዲዛይን ወይም ዲዛይነር የመሆን እቅድ ካላቸው ወደ እናት ጸጋ ፋሽን ዲዛይን በመምጣት ራሳቸውን ብቁ እንዲያደርጉ ነው። ያብስራ እባላለሁ። አሁን የምርቃት ልብሴን ጨርሼ እየሰራሁኝ ነው። 3 ወር ሰልጥኛለሁ፣ ግን በጣም በአሪፍና ቅልጥፍና ባለው እና ሁሉን ነገር እንድናውቅ በሚያስደርግ መልኩ ነው እያስተማሩን ያሉት። ከእናት ጸጋ ፋሽን ዲዛይን ጀምሮ እስከ አስተማሪዎቻችን ያሉት በሙሉ በጣም ጥሩ አሰልጣኞች ናቸው እና ብቁና የተማረ ትውልድ የሚያፈራ የእናት ጸጋ ፋሽን ዲዛይን እንደሆነ እኔ አንዱ ምስክር ነኝ። አመጣጤ እኔ ዩቲዩብ ላይ አይቼው ነው እና እንደዚህ የፋሽን ዲዛይን መሆን ፈልግ ነበረ፣ ፓተርን ምናምን መስራት ማለት ነው። አሁን የኔ ዋናው ሆቤ ፓተርን መስራት እና ልኬት ምናምን ማወቅ ነበረ ማለት ነው እና ያንን መጥቼ ሙሉ ለሙሉ አውቄ የራሴ ልብስ ልሰራ ለምርቃቴ ፓተርን እያወጣው እገኛለሁ ማለት ነው። እኔ አሁን የፓተርንና የልብስ አቆራረጥ በጣም ቸገር ነበረ ማለት የት ልማር ብዬ ሳስብ እንዳጋጣሚ ዩቲዩብ ላይ ስመለከት የእናት ጸጋ ፋሽን ዲዛይንን ተመለከትኩት እና አሪፍ እንደምታስተምር አየሁ። እውነትም ገብቼ ባየው ታይም አሪፍ የሆነ የልኬትና የፓተርን አሰራርን ለምጃለሁ። አሁን ብቁ ዲዛይነር ሆኛለሁ። ወደፊት ደግሞ በራሴ ለመንቀሳቀስ ያሰብኩኝ ነው። መጀመሪያ ልክ ስንገባ ልኬት እናያለን። ልኬት ካየን በኋላ ፓተርኖችን እንመለከታለን። ፓተርን በራሳችን እንቆርጥና ከዛ ወደ ጨርቅ እንገባና እንሰራለን ማለት ነው። ሞር ዲቴል ያለውን ነገር ውስጥ ላይ ታሳየናለች ማለት ነው። ይሄ ጨርቅ አሁን በራሴ ስታይል ሙሉ ቀሚስ ልሰራበት እና የራሴን የፋሽን ዲዛይኖች ልጨምርበት ነው እና ለምርቃቴ ነው እየሰራሁ ያለሁት። የፋሽን ዲዛይን እናሳያለን፣ ልብሳችንን እናወዳድራለን ማለት ነው። ምንም የማቴሪያል እጥረት የለበትም። ሁሉ ነገር ሙሉ ነው ማለት እኔ ስገባ ጀምሮ ያለው ነገር ከስፌት አንስቶ ከፓተርን አንስቶ በአጠቃላይ ከሚያስፈልጉት እቃዎች አንስቶ ሙሉ ሆኖ ነው ያገኘሁት በእኔ በኩል። እኔ ለሰው ማስተላልፈው መልእክት ቢሆን ማለት የፋሽን ዲዛይን ወይም ዲዛይነር የመሆን እቅድ ካላቸው ወደ እናት ጸጋ ፋሽን ዲዛይን በመምጣት ራሳቸውን ብቁ እንዲያደርጉ ነው።